ምዕራፍ 11 ቁጥር 1 እስከ 11 ኢየሩሳሌም ለመግባትም በደብረ ዘይት አጠገብም ወደ ቤተ ፋጌ ወደ ቤታንያ በደረሱ ጊዜም ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፦ በፊታችሁ ወዳለች አገር ሂዱ። ወደ አገርም በገባችሁ ጊዜ ያን ጊዜ በፊትም ሰው በላይዋ ያልተቀመጠባት የአህያ ግልገል ታስሮ ታገኛላችሁ። ፍቱና አምጡልኝ አላቸው። ምን ታደርጋላችሁ የሚላችሁ ሰው ቢኖር ጌታው ይሻዋል በሉ። በዚያም ጊዜ ወደዚያ ይሰደዋል። ሄደውም በበሩ አጠገብ ባለው ሜዳ በመንገዱ ዳርም የታሰረ አህያ አገኙ፣ ፈቱም። በዚያ ቆመው የነበሩ ምን ታደርጋላችሁ አህያውን የምትፈቱት አሏቸው። ጌታ ኢየሱስም እንዳዘዛቸው ነገሯቸው። እነሱም ተዋቸው። ግልገሉንም ወደ ጌታ ኢየሱስም ወሰዱ። ልብሳቸውንም ደልድለው በዚያ ላይ አስቀመጡት። ከእንጨትም ቆርጠው በመንገድም ቅጠል እየጎዘጎዙ ብዙዎች ናቸው። ልብሳቸውንም ያነጠፉ አሉ። በፊትም የሄዱ በኋላም የሚከተሉ እንዲሁ እየጮሁ ነበር። ሆሳዕና በአርያም ስም የሚመጣ የተባረከ ነው። በእግዚአብሔር ስም የሚመጣ የአባታችን የዳዊት መንግሥትም የተባረከች ናት። ሆሳዕና በአርያም። ጌታ ኢየሱስም ወደ ኢየሩሳሌም ወደ ቤተ መቅደስ ገባ።